በዚህ ሰዓት የሚያዋጣን ክርስቶስ ብቻ ነው። ኢየሱስን በጣም ነው የምወደው። በጣም ሲገረፍ የሾህ አክሊል ሲደፋ ጎኑን በጦር ሲወጋ እንደገና ያ ሁሉ ህዝብ ተሰብስቦ ይሰቀል ሲል ምን አድርጎ ነው? ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ አስታራቂ የለም። ደግሞ የሞት መውጊያ ኃጢአት ከሆነ የኃጢአት ኃይልና መነሻ ደግሞ ትእዛዝ ከሆነ ሕግ ከሆነ ምን ይዋጠን? አሁን በአዲስ ኪዳን ከዚህ ነው የገላገለን የኛ ጌታ። ኢየሱስ ማለት የመጨረሻ የእግዚአብሔር ኃይል ነው። ወንጌል ደንቆሮን እንዲሰማ የማድረግ ኃይል አለው። ያደረገው ነገር እጅግ ውድ ነፍሱን ነው አሳልፎ ለሰው ሰጠው። እሱ በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ ራሱን ባዶ አድርጎ መገለጡ የመጨረሻ ትልቅ ሞት ነው። ሰው ሆኖ መገለጥ እንደውም ከሰው በታችም ሆኗል። ለመስቀል ሞት የታዘዘ ሆኗል።